ምንም ማያጨሱ ማይቅሙ ማይጠጡ ተለየ ሱስ የሌለባቸው በሰላም መኖር የማይችሉ ሰዎችን ያውቃል። ለብዙዎቻችሁ ምን ማለት ፈልጎ ነው ልትሉ ትችሉ ይሆናል። ግን በቃ እንደ ቤተሰብ ስለሆነ እኔም እናንተም እኔን የምታዩት የሚጠቅማችሁ ይሄን ነው። መግቢያ ላይ ያነበብኩት ቃል ምንድነው? እናንተ ደካሞች ማለት ሞክራችሁ ምንም ማቃታችሁ፣ በፔን ኪለር ህይወታችሁ የነበረ ሸክም የከበደባችሁ ህይወት በጣም ዳገት የሆነችባችሁ የተጨነቃችሁ ግራ የገባችሁ ሰዎች ኑ እኔ ጋር እኔ ያሳርፋችኋለሁ ይላል መጽሐፍ። ስለዚህ ምንድነው መድኃኒቱ ዛሬ ፓስተር ቸሪ ልሰጠን ያለው ካሉ እውነተኛው መድኃኒት ስር ነቀል ፈውስ የሚሰጠን ስር ነቀል መድኃኒት ሊሆንላችሁ የሚችለው አንድና አንድ ነው ዓለም ላይ፣ እሱም ጌታ ኢየሱስ ክርስቶስ። ለህይወታችሁ ረፍት የምትፈልጉ ከሆነ ሰላም የምትፈልጉ ከሆነ ደህና መሆን የምትፈልጉ ከሆነ ፔንኪለር መኖር ከሰለቻችሁ ነፃ መውጣት ከፈለጋችሁ ህይወታችሁ ውስጥ እሱ ያክማል። ለዚህ ነው መጽሐፋቺ 12 ዓመት ደም የፈሰሳትን ሴት ሂዱ ታሪኳን ተመልከቱ መጽሐፍ ቅዱስ ላይ የምትገርም ሴት ናቸው። ማርቆስ 5 ላይ ኢየሱስ መንገድ ላይ ያገኛት ሴት ድንገት ነው የታመመችው። ከዛ ችግር ለመውጣት ገንዘብ ነበራት፣ ገንዘቧ መፍትሄ አላመጣላት። ፍራንክ ነበራት፣ ሰው ነበራት፣ ትዳር ነበራት፣ የፈለገችበት መንቀሳቀስ ትችል ነበር። ሄደች ባለመድኃኒት ፍለጋ ሄዳለች፣ ፈውስ ፍለጋ። ስለዚህ መድኃኒቶቹ የሰጧት መድኃኒት ለጊዜው ማስታገሻ ሊሆኑ ይችላሉ፣ ግን መድኃኒት አልነበሩም። ያ ህይወቷ ውስጥ ይዛው ትሮጥ የነበረው አለኝ የምትላቸው ነገሮች መድኃኒት አልሆኑላት። ሰዎች ማወቋ፣ ሐኪም ማወቋ፣ ገንዘብ መያዟ መድኃኒት አይደለም። ስለዚህ ገንዘብ ይዛችሁ መፍትሄ የለም። ባለመድኃኒት የምታውቋቸው ብዙ ህክምና ባለሙያዎች ቢኖሩ፣ ብዙ አማካሪዎች ብታውቁ፣ ብዙ ንስሐ አባቶች ብታውቁ መፍትሄ የለው። ለህይወታችን ውስጥ ለተፈጠረ እኛ ልንፈታው ማንችል መድኃኒቶች ዓለም ላይ ያሉ ፔንኪለሮች ነፃ ሊያወጡት ማይችል እውነተኛ ለውጥ ከሆነ የፈለጋችሁት በህይወታችሁ ውስጥ ወደ እውነተኛው ጌታ ሰው መምጣት አለበት። ህይወቱን ለእርሱ መስጠት አለበት። ኢየሱስ ክርስቶስ ነው ነፃ ያወጣች ሴት። ሂጂ አለች። በቃ ዛሬ የልብሱን ሰርፍ ነክቼ ድኜ እመጣለሁ ነው ያለች። ለውጥ ትፈልጋላችሁ? ወደ መድኃኒቱ ለውጥ ፍለጋ ሰው ጋር አትሩጡ። ለውጥ ፍለጋ የሆነ ለውጥ ፍለጋ የነፍሳችሁ ጌታ ባለቤታችሁ የሰራችሁ የህይወት እስትንፋስ እፍ ያለባችሁ መድኃኒትን ለእናንተ አለው። እያንዳንዱ ዓለም ላይ የተሰሩ ማቴሪያሎች የተሰሩ ቁሳቁሶች በሙሉ ሰሪ ያላቸው ሰሪዎቻቸው የሰሩበት ማቴሪያል አላቸው። ሲጎድል እሱም ፓርት አላቸው፣ የሚቀይሩበት ፓርት አላቸው። ስለሰሩት የሰሩትን ነገር አላቸው፣ ፓርት አላቸው። አብዛኞቹ ማሽኖች ብትጠይቁ የሰሩት ካምፓኒዎች ለዛ ነገር የሚሆን ነገር አላቸው፣ ባለሙያዎች እንኳን። እግዚአብሔር ደግሞ ለሰው እውነተኛ ለውጥ በውድቀት ምክንያት የመጣበትን ህመም፣ በውድቀት ምክንያት የመጣበት መከራ፣ በውድቀት ምክንያት የመጣበት ሸክም፣ በውድቀት ምክንያት የመጣበት ግራ መጋባት፣ በውድቀት ምክንያት የመጣበት ኃጢአት፣ በውድቀት ምክንያት የመጣበት ሰው በመውደቁ ምክንያት ላዩ ላይ ሰይጣን ያራገፈበት መከራና ችግር አለ። ያ ሁሉ ችግር ያ ሁሉ መከራን ማንከባለል የሚችለው ባለቤቱ ነው። እናንተ ደካሞች፣ የደከማችሁ የሰለቻችሁ፣ መታረቅ የሰለቻችሁ፣ መነጋገር የሰለቻችሁ፣ መደባደብ የሰለቻችሁ፣ የህይወት ድግግሞሽ የሰለቻችሁ፣ ግራ ግብት ያላችሁ ኑ እኔ ያሳርፋችኋለሁ ብሎ ባለመድኃኒቱ ይጠራችኋል። ሊያክማችሁ በነፃ ኑ እኔ ጋር ብሎ ኢየሱስ ይጠራል። ይሄ ሃይማኖት ዲስኩር አይደለም። እውነት ነው። እኔ በህይወቴ ቀምሼ ስላየሁት ስላሳረፈኝ ተቀበዝባዡን ቸሬ፣ ግራ የተጋባውን ቸሬ፣ እረፍት የሌለውን ቸሬ፣ ጠዋትና ማታ ግራ ገብቶት ራሱን ማጥፋት ይፈልግ የነበረ ቸሬ፣ ለውጥ ይፈልግ የነበረ ለውጥን እየናፈቀ ለውጡ ብርቁ የነበረን ሰው ነፃ ያወጣው እሱ። ይሄ ሃይማኖት እንዳይመስላችሁ። ኢየሱስ ከሃይማኖቶች ሁሉ ያልፋል። ሃይማኖት ዲስኩርነት ያልፋል። ሰዎች ይዘው ዛሬ እንደሚሰዳደቡበት እንደሚበሻሸቁበት ከዛ ያለፈ ነው። ለሰዎች ልጆች መፍትሄ ይዞ የወረደ አምላክ ክብሩን እንደመቀባትን ሳይቆጥረው እንደመቀማት ሳይቆጥር የሰው ምሳሌ ሆኖ የባሪያን መልክ ይዞ በረት የተወለደ ከድንግል ማርያም ተወልዶ በረት የተወለደው ጌታ ለምን ይመስልሃል? አንተን መከራህን፣ ችግርህን፣ አበሳህን፣ አንቺን አበሳሽን፣ መከራሽን፣ ችግርሽን ሊያርቅ እንጂ ሃይማኖት ሊጫወት አይደለም። ሰው እንደከበደው ያውቃል። ሰው ግራ እንደገባው ያውቃል። ሰው እንደወደቀ ያውቃል። ሰው መጫወቻ እንደሆነ ያውቃል። ሰው በማያውቀው ዓለም ውስጥ ከአይምሮ በላይ የሆነ ጥያቄ ውስጥ ራሱን እንዳገኘ ያውቃል። ሰው ሁሉ ወይኒ ቤት ውስጥ እንደተወለደ ያውቃል።
ያውቃል። ውድቀት ውስጥ እንደተወለደ ሰዎችን ያውቃል። ስለዚህ እነሱን ለመርዳት ኢየሱስ ወርዷል። ይህን ስል ሊመርህ፣ ሊያስጠላህ፣ ሊደብርህ፣ ሊያስጠላሽ፣ ሊደብርሽ ይችላል። ምንም ልረዳቸው አልችልም። እውነተኛ መፍትሄ ይህንን ብሉ፣ ያንን ጠጡ፣ ይህንን እኮ ይህንን አድርጉ፣ በሳምንት 3 ቀን ተንፍሱ፣ ተኙ፣ ተነሱ አልልም። መድኃኒታችሁ ኢየሱስ ክርስቶስ ነው። መድኃኒታችን ኢየሱስ ክርስቶስ ነው። ለሰዎች ልጆች እውነተኛ ለውጥ የሚሰጥ መድኃኒት ኢየሱስ ክርስቶስ ነው። ስለዚህ ለኃጢአት ሞተን በጽድቅ ለክርስቶስ ለእግዚአብሔር በክርስቶስ ለእግዚአብሔር እንድንኖር ራሳችንን እንቁጠር። መድኃኒቱ እሱ። ስለዚህ ወደ እሱ እንድትጠጉ በዚህ ሰዓት ልናገር መጥቻለሁ። ስለዚህ ኢየሱስ የሰውን ሕይወት ከወደቀበት ሊያነሳ መጥቶ ሲያነሳው አነሳው። ከወደቀበት ጨለማ፣ ከወደቀበት ኃጢአት አረንቆ፣ ከወደቀበት ዝቅታ፣ ከወደቀበት ባርነት ሊያስተካክለው ከማይችለው ችግር ውስጥ ሊያወጣው ኢየሱስ ወርዷል። ለምን ወረደ? ኢየሱስ ይሄ እግዚአብሔር የፈጠረው በአምሳሉ የፈጠረው እግዚአብሔር ከሱ ጋር ፌሎሺፕ ያደርግ የነበረውን ያንን የወደቀውን ሰው ከወደቀበት አንስቶ ቦታው ሊመልስ፣ ፖዚሽኑን ሊሰጠው፣ ይሄ ብቻ አይደለም ታላቁን መንግስት ሊያወርሰው፣ ከእግዚአብሔር ጋር እንዲኖር ሰው ከውድቀት እንዲወጣ፣ ከዚህ ኃጢአት ግርግር እንዲወጣ፣ ከጨለማ እንዲወጣ እግዚአብሔር በክርስቶስ አንስቶታል። ዛሬ ቤታችሁ የታወከ ሰዎች አላችሁ። ለሁለት በጣም እየታገላችሁ ያላችሁ ሰዎች ይሄ መድኃኒታችሁ። እስቲ ቼክ አድርጉ። የቱ ጋር ነው ያለው እሱ? ቤታችሁ ውስጥ የቱ ጋር ነው ኢየሱስ ያለው? የቱ ጋር ነው እግዚአብሔርን ያስገባችሁት? የቱ ጋር አለ? ጌታ ቦታ አለው ወይ ቤታችሁ ውስጥ? ይሄ በፈቃዱ ክብሩን እንደመቀማት ሳይቆጥር እንደመቀማት በሰው ምሳሌ ሆኖ ራሱን ባዶ አድርጎ ሰዎችን ለመርዳት እውነተኛ ለውጥ ሰው ውስጥ ለማምጣት የወረደው ኢየሱስ። አሜን። እሱ ነው የወረደው። ወረደ ሰዎችን ለማዳን። የሰው ዘርን በሙሉ ከወደቀ እውነተኛ ለውጥ ከተፈለገ ለዓለም፣ እውነተኛ ለውጥ ከተፈለገ ለሀገር፣ ለሀገር፣ ለቤተሰብ፣ ለማህበረሰብ እውነተኛ ለውጥ የሚሰጠው ኢየሱስ ክርስቶስ። ለውጥ ትፈልጋላችሁ? ኢየሱስን ቤታችሁ ጋብዙት። የሰው ዘርን ሁሉ ተክቶ ኢሳይያስ 53 ሲነግረን የሁላችንንም በደል በእሱ ላይ ያኖረው ይላል። የሁላችንም ኃጢአት እሱ ላይ ያኖረው፣ የሁላችንን በደል እሱ ላይ ያኖረው። በእርሱ ቁስል እኛ ተፈወስን። እሱ መድኃኒታችን ሆነ። እርሱ ተገርፎ እሱ ቆስሎ እኛ ዳንን። እውነተኛ ደህንነት ከፈለጋችሁ፣ እውነተኛ ለውጥ ከፈለጋችሁ ኢየሱስ ሞቶላችሁ። ዛሬ ፔንኪለር ልሰጥ አልመጣሁ። አይላቪዩ በላት አይላቪዩ በይው ልል አልመጣሁ። እውነተኛ ለውጥ ያስፈልግሃል። በፔንኪለር አቆይተንህ ይሆናል እስከ ዛሬ። አሁን ግን መድኃኒትህን ውሰድ። ክርስቶስን ወደ ህይወት ጋብዝ። ኢየሱስን ኑረው። አንተ ሙት። ተክቶህ ኢየሱስ መስቀል ላይ እንደሞተልሽ እወቂ። ከዛ ህይወቱን ኑሩት። ከዚህ ውጪ የለም። በማስታገሻ ሳምንት 15 ቀን ልትውሉ ታድሩ ትችላላችሁ። ስለዚህ የምትፈልጉት አይነት ለውጥ ትፈልጋላችሁ። ሰው የሚፈልገው አይነት ለውጥ የሚፈልግ ከሆነ ያን ለውጥ የሚሰጠው ኢየሱስ በመስቀል ላይ የሞተው ነው። እውነተኛ ለውጥ መድኃኒት ያለው መድኃኒት ውስጥ ነው። ፔንኪለሩ ላይ አይደለም። 9 ቤትህን ቀጥ አድርገህ የምትይዝበት ነጥብ 10 ከባልሽ ጋራ ተግባብታችሁ የምታድሩበት ፖይንት፣ ደግሞም ቤታችሁን በሳቅ ለመሙላት የሚያስፈልጉ 5 ዋና እሱ ትርጉም እሱ ፔንኪለር ነው። ሊሰጣችሁ ይችላል፣ እውነት ነው። ግን መድኃኒቱ ኢየሱስ ታውቃላችሁ። ዛሬ በጣም ብዙ ገንዘብ ያላችሁ ሰዎች ያላችሁ ትዳርን መኖር አልቻላችሁ። ብዙ ንብረት ያላችሁ፣ ብዙ ዕውቀት ያላችሁ፣ ብዙ ትምህርት ያላችሁ፣ ብዙ ልምድ ያላችሁ፣ ብዙ ችሎታ ያላችሁ፣ ብዙ ዕውቀት ያላችሁ፣ ብዙ ተሞክሮ ያላችሁ፣ ግን ጨለማ ውስጥ ያላችሁ፣ ሰላም የራቃችሁ፣ በብዙ ምቾት ውስጥ፣ በብዙ ድሎት ውስጥ፣ በብዙ መከናወት ውስጥ ግን የሚያያዝ ነገር ያጣችሁ፣ ግራ የተጋባችሁ ሰዎች አላችሁ። የተጨነቃችሁ ሰዎች አላችሁ። ግራ የገባችሁ ይገጥማል ደስ። ለዚህ ነው ለዶቂያ የምትባለዋን ቤተክርስቲያን ኢየሱስ በራዕየ ዮሐንስ መልእክት ምዕራፍ 3 ላይ
ምንም ነገር አያስፈልገኝም አንዳች አያስፈልገኝም ስትል እውርነቷን ሲነግራት፣ ሙሉ ነኝ ስትል ጎዶሎነቷን ሲነግራት፣ ምቾት ላይ ነኝ ስትል ነው ጉስቁልና ነሽ ጉስቁልና ውስጥ ነው ያለሽው ሲል ልትደብቁት ትችላላችሁ። በቆንጆ ቤታችሁ ልትደብቁት፣ በቆንጆ መኪና ደስታችሁን እንዳለ ልታስመስሉ ትችላላችሁ። ቆንጆ ለብሳችሁ አስመስላችሁ እኔ እያወራው ያለሁት የእውነት እንድትኖሩ ነው። የእውነት እንድትኖሩ፣ የእውነት ደስተኛ እንድትሆኑ፣ የእውነት እንድታርፉ፣ የእውነት እንድትለወጡ። ሳትለወጡ የተለወጠ መምሰል፣ ሳይመቻችሁ የተመቸው መምሰል ትችላላችሁ። እሱን ይዤ እቀጥላለሁ ካላችሁ መንገዱን ጨርቅ ያርግላችሁ። እኔ ግን መድኃኒት ይዤ መጥቻለሁ ዛሬ። ማይለወጠው ለዋጭ ቤታችሁ ውስጥ በደስታና በሰላም በእረፍት መኖር ከፈለጋችሁ፣ ከከበደባችሁ ሸክም መራገፍ ከፈለጋችሁ፣ ለውጥ ከፈለጋችሁ ሁላችሁም ነው ያለ። ሴት አላለም፣ ወንድ አላለም፣ አፍሪካ አላለም፣ አውሮፓ፣ ሁላችሁም ከኔ ተማሩ፣ እኔ የዋህ በልቤም ትሁት ነኝ። ከኔ ስትማሩ ለነፍሳችሁ እረፍት ታገኛላችኋል። እውነተኛ እረፍት፣ እውነተኛ መፍትሄ ታገኛላችሁ። ለዚህ ነው ለዶቅያን ብዙ ነገር አለሽ አላትና እኔ ግን በደጅ ቆሜ አንኳኳለሁ። ዛሬ በራችሁ ላይ ቆሞ የሚያንኳኳ መድኃኒት አለ። ቦታ ትሰጡታላችሁ ወይ? በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ፣ ራእይ 3:20 ላይ በሩን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር ትበላለሁ፣ እሱም ከኔ ጋር ይበላል፣ አብረን እንኖራለን። ዛሬ ብቻችሁን እየበላችሁ መጥገብ አቅቷችኋል። ብቻችሁን እየኖራችሁ ሰላም አጥታችኋል። ብቻችሁን እያደራችሁ ፈርታችኋል። ብቻችሁን እየኖራችሁ ጨለማው አስግቷችኋል። ብዙ ነገር ኖሯችሁ መኖር ተስኗችኋል። ወደፊት መሄድ መሻገር ቸግሯችኋል። በብዙ ምቾት ውስጥ ፍርሃት ወርሷችኋል። በብዙ ንብረት ውስጥ ስጋት ውስጥ አላችሁ። ስራ እያላችሁ ጨለማ ውስጥ ናችሁ። ተጨንቃችኋል። ወርቆች ኖሯችሁ ሰላም የላችሁም። ወርቅ ኖሯችሁ ድህነት ይሰማችኋል። ገንዘብ ይዛችሁ መብላትና መኖር አቅቷችሁ ጨለማ ውስጥ ነው ያላችሁት። ጨለማዎች ጨለማችሁ ላይ መጥቶ በማታ ደጃችሁን እየቀበቀበ። እውነተኛ ለውጥ የምትፈልጉ ከሆነ በሩን ክፈቱለት። በጣም ነው የሚያሳዝነኝ። እኔ መድኃኒቱ መጥቶ ያንኳኳል ሲሆን እኮ እኛ ነበርን ማንኳኳት የነበረ። አንኳኪው ሊንኳኳለት ሲገባ ነበር። ባለ መድኃኒቱ መጥቷል በር ላይ። መድኃኒቱን ይዞ እሱ ያንኳኳል። በሽተኞቹ ልናንኳኳ ሲገባን፣ ጨለማ ውስጥ ያለነው ብርሃን ፍለጋ የብርሃኑን ጌታ ልናንኳኳ ሲገባ እሱ በደጃችን ይቀበቅ። እንደዛች ሴት ሚለምንሽ ማን መሆኑን ብታቂ ኖሮ አንቺ ነበርሽ የምትለምኝ። እሱም ደግሞ አንዴ ጠጥተሽ ለዘላለም የምትረኪበትን ውሃ ይሰጥሽ ነበር። አያቸው፣ አንዳንድ ጊዜ ቦታ ይገለበጣል። ኢየሱስ ደጃችሁ መጥቶ ሲያንኳኳ ከናንተ ረፍት ፈልጎ አይደለም። ከናንተ መድኃኒት ፈልጎ አይደለም። መድኃኒት ሊሰጣችሁ ነው። ከናንተ ረፍት ፈልጎ አይደለም። ረፍት ሊሰጣችሁ ነው። የናንተን ገንዘብ ፈልጎ አይደለም። ገንዘብ ሊሰጣችሁ። እሱ የሚፈልገው እውነተኛ የነፍሳችሁን ረፍት እንድታገኙ፣ ሰላም እንድታገኙ፣ ደስተኛ እውነተኛ ለውጥ እንድታገኙ፣ እውነተኛ የልብ የውስጥ ዝማሬ እንድትዘምሩ፣ የእውነት እግዚአብሔር እንድታከብሩት እሱ በደጃችሁ ቆሞ ያንኳኳል። ምን አይነት ጨዋ አምላክ ነው! ምን አይነት ጨዋ መድኃኒት ነው ወገኖቼ! የሰው መብት የማይጋፋ ለሰው እውነተኛ ረፍትና እውነተኛ ሰላም፣ እውነተኛ መድህን፣ እውነተኛ መድኃኒት ሆኖ የሚለምን ጨዋ አይታችሁ ታውቃላችሁ? እውነተኛ ረፍት ለሰዎች መስጠት የሚችል የሰዎችን ሕይወት ሊያቀና የሚችል ለአንዴና ለዘላለም ታሪክ ሊሰራ የሚችል ጌታ በሰው ደጅ ቆሞ ያንኳኳል። ክፈቱለት። ማንም ድምፄን ቢሰማ፣ አሁን ድምጹን እየሰማ ያለ እዚህም እዛም ሆናችሁ የምትሰሙ ድምጹን የሰማችሁት ረፍታታችሁ፣ ጨንቋችሁ፣ ከብዷችሁ፣ ህይወት ግራ ጋብታችሁ ብላችሁ ሁሉን ይዛችሁ ረፍት የሌላችሁ፣ ሰላም የሌላችሁ ነው። ዛሬም ዘግታችሁ ነገር ለመቀጠል ፈልጋችሁ ደጃችሁ ላይ ቆሞ የሚቀበቅበው ጌታ እሱ ነው፣ ጨዋው ጌታ። ወቁ። ይሄ እንዳትረሱት። ይሄ ፔንኪለር አይደለም፣ መድኃኒት ነው። ይሄ መድኃኒት ነው። ዛሬም ሰላሜን አጥቼ፣ ዛሬም እንዳበደ ሰው የምናገረውን ሳላውቅ፣ ዛሬም እንዳበደ ሰው ቤቴን እያተራመስኩ፣ ኑሬን እየበጠበጥኩ፣ ልጆቼን እየበጠበጥኩ፣ ትዳሬን እየበጠበጥኩ፣ አካባቢን እየበጠበጥኩ ቀጥላለሁ ብትሉ አይከለክላችሁም። አሁንም እችላለሁ፣ አሁንም አለኝ ብትሉ እንደ ሎዶቅያ በራችሁን ዘግታችሁ አይከለክላችሁ።
እውርነታችሁን አሁንም አለማየታችሁን ይዛችሁ መቀጠል የምትፈልጉ አይከለክላችሁም። ለምን ካላችሁ እሱ ፍጹም ፈቃድ፣ ፍጹም ምርጫ፣ ፍጹም ነፃነት ሰጥቶ የፈጠራችሁ ፍጥረት ስለሆናችሁ አትከለከሉ። ዛሬ በራችሁን መክፈታችሁ የነገ ህይወታችሁን ይወስነዋል። ዛሬ በር ከፍቶ እሱ ማስገባትና አለማስገባት፣ ቤታችን ውስጥ ዳራችን ውስጥ አለማስገባት፣ ኑሯችን ውስጥ አለማስገባት፣ ህይወታችን ውስጥ አለማስገባት የነገ ህይወታችሁን ይወስነዋል። የነገ ህይወታችሁ በረፍት፣ የነገ ህይወታችሁ ያለ ስጋት በደስታ ሐሴት እያደረጋችሁ ከእርሱ ጋር በኮንፊደንስ በነፃነት ሸክም ቀሏችሁ የዋህና ትሁት ሆናችሁ ከእግዚአብሔር ጋር መቀጠል ከፈለጋችሁ በር ክፈቱ። ምን ያደርገዋል? ይለውጠዋል። ምክንያቱም መጽሐፍ ሲነግረን እኔም ከእርሱ ጋር እበላለሁ። በሩን ሲከፍትልኝ ከእርሱ ጋር እበላለሁ። በቃ ከእሱ ጋር መኖር ስትጀምሩ በህይወት መኖር ትጀምራላችሁ። አሁን በሞት ነው ያላችሁት። አታስመስሉ፣ እየኖራችሁ አይደለም። አታስመስሉ፣ ጨለማ ውስጥ ናችሁ። አታስመስሉ፣ ብቻችሁን ናችሁ። አታስመስሉ፣ ብልጭልጭ ነገር ይዛችሁ አለኛ ተበሉ። እንደዚህ ቤተክርስቲያን እቺ እኮ ቤተክርስቲያን ናት። ቤተክርስቲያን ጌታ አለኝ ትላለች፣ ሞታለች። ቤተክርስቲያን ናት። በደጅ ቆሜ አንኳኳለሁ የተባለች ቤተክርስቲያን፣ ሁሉ ነገር አለኝ የምትል ቤተክርስቲያን፣ ቅዱሳን የምትሰሙ ከሆነ እናንተ የሰዎች ልጆች የምትሰሙ ከሆነ ይሄው ደጃችሁ ላይ ቆሞ የሚያንኳኳው ክርስቶስ ነው። በሩን ክፈቱለት። የቤታችሁ ዳኛ ይሁን፣ የቤታችሁ ባለቤት ይሁን፣ የቤታችሁ የሰላም ምንጭ ይሁን፣ የቤታችሁ የረፍት የኩራታችሁ ምንጭ ይሁን። ዛሬ ኩራት ብላችሁ ያስገባችሁት ረብሻ ፈጥሮላችኋል። ዛሬ ክብር ብላችሁ ወደ ቤታችሁ ያመጣችሁት ውርደት እያመጣባችሁ ነው። ዛሬ ትልቅነት ያላችሁ ትንሽ እያረጋችሁ ነው። ሙላት ነው ያላችሁት አጉሏችኋል። ሁሉ አለኝ ያለች ግን አይኗን ታወረች።